ከዛም በኋላ እሱም እኔን ጥሎ ያንን እነሱን ተከትሎ ያንን ይነፋ ሄደ። የሥራ ድርሻው ነውና እነዚያ ጨለማ ውስጥ ጣነችን እማየው ሰው የለኝ። ፊት ለታሪክ ያየናቸው ናቸው። እንዲኋላ የማየው የለኝ። የነዛ ጨለማ ውስጥ ብቻዬን ጥሎኝ ጭልጥ ብቻ ስንቀጠቀጥ እንዲህ እያልኩ እንደዚያ ብርሃን የከተማው ብርሃን እንደዛ ላይ ይታየኛል። ከዚያ ስንቀጠቀጥ ማን አንስቶ እንደወሰደኝ አላውቅም። እንደው ብድግ አድርጎ እግዚአብሔር በቸርነቱ አላውቀውም። ብድግ አድርጎ ወስዶ ከተማው እንደዚህ ማዶ ሆኖ እንደዚህ አካባቢው የከተማው ብርሃን እንደ ጨረቃ መስተዋት ሆኖለት ብዙ ቦታ አለ እንደዚህ ብርሃኑ ያረፈበት ቦታ ወስዶ እዛ ላይ ቁጭ አደረገኝ። ማን እንደወሰደኝ አላውቅም። ከዛውኝ የሰው ጨለማው እዚያ ተቀርቷል። ዛሬ ከተማውን እየተመለከትኩ ብርሃኑ ያረፈበትን ሁሉ አካባቢውን ስመለከት የጻድቃኑ አታክልቱ ፍራፍሬው ይህ ነው የማይባል ብርሃኑ ያረፈበት ሁሉ በሙሉ የጻድቃን አትክልት ለምጭቶ ይታያል። የፍሬው መክበድ ዛፉ እንደዚህ ዓለም አይደለም። ፍሬው እየከበደው እንዲህ እንደዳስ እንዲሁ ለጉድም የሄደ ነው። የፍሬው መጠን የለው። ለምጨው ሲያዩት ሳይበሉት የሚያጠግን ሽታው ብቻ ዝም ብሎ ሀፍ እየተቆረጠ ነው የሚገባ። ያን እየተመለከትኩ እያለ እንግዲህ ሁሉን ለመረዳት ስለሆነ ከዛ መከራው እንዳየኋቸው ያሉ ሰዎች ለካ ወዲያው ልቋቸዋል። ለምን ታሪክ እንዲታወቅና እንዲነገር ነው። እንዲህ እንደወደ 20 ምናምን ይሆኑ እንደ ግምታቸውን ይሰራል። እንደ መተወዛት ክልት ውስጥ ፍስስ ስላሉ ጥላት መስሎ እኮ ነው እነዚያው ከመከራው ወጡት ናቸው። እና ከዛ ተንዘረፈፈ ፍሬ አንድ ጊዜ ካንዱ ይቃብዛሉ። ፍሬው ብታዩት ትናንሽም አለ ትላልቅም አለ ቅርጥ ያለው ሁሉ አለ። መቼም ብታዩት ሲያሳሳ ከዚያ ሊነቅሙ እጃቸውን እንዲህ ይላል አይነኩት። አንድ ጊዜ ካንዱ ዛፍ ይቃብሳሉ። እጃቸው አይነከው እንኳን መብላት ቀርቶ እጃቸው አይነከው። ከዛ መካከል አንዲት ማውቃታለች። እቺ ሰው በዓለም ላይ አብረን እንኖራለን እና ኃጢአት ዶ እሷ ላይ እየሰፈረ ነው። እንዲያውም ትምህርት የተባለ እንደው አባቴ ሚሰውኩ በወጡ ጊዜ በእውነት ትምህርት ስትሰሙ ወደ ውጭ የምትሄዱ ሰዎች በእውነት እሱ እንደጋለባችሁ ወቁ። እቺ ሴት ሁልጊዜ መምህሩ ሊያስተምሩ ሲወጡ ሳወጣብን ትልና ትወጣለች። አንድ መንጋ ሀብት አላት፣ አንድ መንጋ ልጅ አላት። ኃጢአቷን ግን ዘርዝር ያልዘልቀው እንግዲህ ጀመረ። ልጆችን ዘግቼ ከውቶችን ዘግቼ ኧረ ተይ አንቺ ገባውን አንዳንድ ቀን ስሚ ረዲያ ብር እያለኝ ስተያውቁባታል። አይሞት ለ8 ቀኑ ጎጆ እኮ ነው ተጨንቀሽ መስሏል። እንደተባለውም አንድ ልጅ እንደዳሬ በእንብጆ እንደሞላ ሄደች ገባች። ምናት አለው ከነዚያ ላትክቱ ከመጡቱ ጋራ እንግዲህ እኔ እንድረዳ ነው። ምኑን መስላለች? ያን ሳንጣ ነው የምትመስል ደርቃ አውቅታ ብቻ ፋይቷል። ራሷ እንዲህ አድርጋ ገጥማ ይዛል። ማደሪያችን እሳት፣ ልብሳችን እሳት፣ ምግባችን እሳት። ወይዬ እሷን ሳይነን ብዙ አለቀስኩኝ። ከዛ እዚያም ሲሉ ከዚያ ዘመመው ሁሉ ፍራፍሬ አንዲት ነገር ሳይለቁ ሲደክማቸው ቆሙ። እንደ ዋርካ የሰፋ አንድ ትልቅ ዛፍ አለ። ፍሬው ወዲያና ወደዚህ ጠምዞት ዛፉን ከጥላው ውስጥ በጣም ፍሬው የከበደ ነውና እዛ ውስጥ ብርሃን የለበሰች አንዲት ሴት ብቅ ትልና ሁኔታቸውን አይታለች። አትክልት ጠባቆችን ጠራችና እናንተ አለቻቸው። አቤት። አሁን ለተጎዱ ሰዎች ተርበዋል፣ ተጠምተዋል በይሽ በሚያርፉበት ቀን በእርፈታቸው ሰዓት ተርበው ተጠምተው እያሉ ለነሱ አሁን እዚህ የሞላው ተረፈው ፍራፍሬ ለቅማችሁ ብትሰጧቸው ቢበሉ ምን አለ አለቻቸው። ያን ጊዜ 3 ይሁን 4 ይሁን እኛ አትክልት ጠባቆች አንድነት ብድግ ያሉና አይሆንም ለአጣን አይሆንም፣ ለአጣን አይገባቸው እንዴ
ሀጣን ሀጣን በየትኛው ስራዋ ነው የምታገኘው? በየትኛው ስራዋ ታገኘዋለች? በእምብር ጨርሳ በታለች። እንትን እያደረገ በእምብር ጨርሳ በታለች። ለሀጣንማ አይታዘዝላቸውም። ቤት አግኝተውት ብቻዋን ጨርሳ በልታ በታለች። የጣርቃን ላበሉ ላጠጡ ንስሐ ለገቡ ምግባር ለሰሩ ነው እንጂ በዚህ ከተማ ውስጥ ለሚኖሩ ነው እንጂ አትክልት እንደ ለሀጣን ይታዘዝለታል? አይሆንም፣ አይሆንም፣ አይሆንም። እገረ ቀጥሎ እኮ አንጀቴ ፈድ 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 ፈድ። እዛም በኋላ ቆዩና ውሃ ስጡን አሉ። ውሃ ስጡን፣ ውሃ የነፍስ ጉሮሯችን ደርቆ ምላሳችን አሮ የነፍስ ውሃ ስጡን፣ ውሃ ስጡን፣ ውሃ ስጡን። ያው ልሸዛለኝ እዛ ከዛ አይ ሲያቼዝ ከዚያ ጠጅና ጠጅ እውነት መስሏቸው ሂደው ተከታትለው ሂደው ሲሄዱ ውሃ አለ። ግን የምን ውሃ ነው? የሰንበት ውሃ ነው። ትሉ ተላበታል፣ የምትጠጡት አታገኙም፣ ሰንበትን የሚሽሩ እየተባለ ስንማር ኑረናል። ትሉ በሙሉ እንግዲህ የመፈራረጃ ውሃ ነውና በሙሉ ትል ሞልቶ ክንፍ ያለው ግር እያለ ይነሳል። ክንፍ የሌለው ከዛው ላይ ነው የሚልመሰመት። ሽታው ግማቱ ክርፋቱ ያስቀርልኝ። ይሄማ ከርፍቶ ሸጥቶ ምን ይጠጣናል? ትሉ በለው ላይ ገንፍሎበት ክርፋቱስ መቼ ምን ልበልሽ? በዕለተ ሰንበት የቀዳሽ ውሃ እኮ ነው የራስሽ ነው።